እንግዲህ ወደብም እናገኛለን በቅርብ ቀይ ባህርም እዛ ስቱዲዮን ከፍታለን ወደቡ ላይ ክሊፕ እንሰራለን ሸኩራ ያሰብ ብራች አሁን ያለው መንግስት ምን አይነት ግዙፍና በጣም ፖዚቲቭ መንግስት መሆኑን እንደውም ማወቅ ያለብህ ያው መንግስት ደግሞ አያስርም ብልጽግናን ሰፖርት አደርጋለሁ ክቡር ጠቅላይ ሚኒስትር ዶክተር አብይን በጣም ደግፋለሁ እኔ ኢትዮጵያን ስለምወድ ነው ብልጽግናም ደግፍ ተመሳሳይ በእኔ ያኔ ሁኔታ ከኔም በታችም ያላበረከተ ብዙ ሰው እዚህ ላይ ምርጫ ላይ ተሳትፎ ያውቃል እኔ ደግሞ ብዙ ሰርቻለሁ ሀገርም ቢሆን በተለይ ነገር ብዙ አበርክቻለሁ እውነቱን ለመናገር በዚህ 5 አመት ውስጥ እንደዚህ አይነት ለውጥ እኔ አላየሁም ግን በዚህ 5 አመት ውስጥ በዚህ ጦርነት በዚህ ችግር ውስጥ በዚህ ሁሉ ችግር ውስጥ ግን አገር የተቀየረ የተለወጠ ያያየ እውነት እዛ ላይ የሆነ ነገር ላርግ ካላልክ እኔ አላቅም የጤና ችግር ካልሆነ በስተቀር ኢትዮጵያ የተቀየረች ነው በጣም ያደገች ነው የተሰራ ነው ብዙ ነገር ብዙ ለውጥ የመጣ ነው በቅርቡ ደግሞ ያያየን ነው በፖለቲካው መታሃል ተሳትፎና እንደው ስለሱ በደንብ እንድናወራ ደስ ይለናል በደንብ እናወራት በደንብ ስለ ያው እንደው ጥበብና ወይም ሙዚቃና ፖለቲካ አይለያየም ማን ሰው ሙዚቃ የሰራ ፖለቲካ አይመለከተኝም ቢል አሁን ምክንያቱም አንድ ነው ፖለቲካ ሙዚቃን ይፈልጋል ሙዚቃም ፖለቲካውን ይፈልጋል ለምሳሌ ሙዚቀኞች ተሳታፊ ናቸው በሀገር ጉዳይ ማለት ሁሌ ስለ ሀገር ስለ ህዝብ ነጻነት ስለ ኢትዮጵያ ፍቅር ስለ ሀገር ፍቅር ስለ ተለያዩ ጉዳዮች ስለ ማህበራዊ ጉዳይ ፖለቲካ ነው ማህበራዊ ጉዳይ ስለ ሀገር ፍቅር እያንዳንዱ የሚሰራው ሙዚቃ ውስጥ ስለ ፍቅር ብቻ አይደለም እና ፍቅር ራሱ የሚኖረው ሀገር ሲኖር በትክክል ስለዚህ ለፍቅርም ስለ ፍቅር መስፈር ስለ ሀገር ማሰብ አለበት ግዴታው ነው እንትን የሚል ነገር ነው ስለዚህ አይቻልም ማለት ነው ነፃ መሆን ከዛ ነፃ ነኝ እኔ የለውበትም ማለት አይቀኛ ነኝ ፖለቲከኛ አይደለሁም ቢል በትክክል ውሸት ነው አይሆንም ስለዚህ ሌላው ደግሞ ሙዚቀኞች ብዙ ጥያቄ አለን አርት በአጠቃላይ አርቲስቶች በኢትዮጵያ ከድሮ ጀምሮ ኢትዮጵያ ውስጥ ባሉት የመብት ጥያቄ አለ ሁሌ አለ እንደዚህ ኮፒራይት አልተከበረም እንደዚህ ነው መንግስት ይሄን አላደረገንም ማን ብሎ የሚያስቡትና የሚጠይቁት እንዲሆንላቸው የሚፈልጉት ነገር አለ እንትና እንደውም አንድ ሰው ማግኘት ይፈልጋል መርጠብ ግን አይፈልግም ፓንፋሎ እና የሆነ ነገር ይፈልጋል ግን ደግሞ ገባ በጣም ልክ አይደል እኔ ማስበው አንድ ሰው አንድ አርቲስት አገሩን የሚወድ ከሆነ የምር አገሩን የሚወድ ከሆነ ደግሞ አርቱን የሚወድ ከሆነ ሁለቱም ጋር አርቱም ጋር የሚሰራው ነገር መንግስት ጋር ተዘግቶ ነው መጠየቅ ያለበት ጥያቄ ካለ ቀርቦ ነው ያገዛው አብሮ እየሰራ ግዴታ ዝም ብሎ ከውጪ ወይም አጌንስት ሆኖ ወይም ተቃዋሚ ሆኖ አይደለም እሱ ደግሞ ብዙ ጊዜ ኢትዮጵያ ውስጥ ደግሞ ጀግና የሚባለው ታውቃለህ ያው ተቃዋሚ ሆነ በትክክል መተቸት ብቻ አንቲ መሆኑን ተቃራኒ ሳይድ ይዞ የተሰራ ያለው ነገር ማጣጣል ነው ጀግና የሚያስብል አይደለም የተሰራ ያለው ለውጡን አሁን ያለውን ጥሩ ነገሩን አፕሪሺየት ያደርግ ስተትም ካለ ግን አብረ ቀርበ የተናገርክ ነው መሆን ያለበት ስለዚህ ሙዚቀኛ ይመለከተዋል ነው ጥያቄም ካለ ደግሞ ቀርበ ነው የምጠይቀው እንጂ ተረብቀ ለውጭ ላለው ወይም ሌላ ለተቃዋሚ ሰዎች ጋር ቢዝነስ ለመስራት በሚል አይነት ተረብቀ ከዛ ግን ጥያቄንም ቀስ ብለ መጠየቅ ፈርተ ወይም ከዛ ከታየ ሌላ ችግር ነው ብለ ራስን ቢዝነስን ያሰብክም እንደዚህ አይነት ነገር አይሆንም ልክ አይደለም ጥያቄዎች አሉን ቀርቦ መጠየቅ ነው ያለበት ከመንግስት ጋር አብሮ መስራት ግዴታው ነው መንግስትን ማገዝ አለበት መንግስት አገርን የቀየረ ነው ለኔ በእኔ አመለካከት ኢትዮጵያ የተቀየረች ነው በጣም ያደገች ነው የተሰራ ነው ብዙ ነገር ብዙ ለውጥ የመጣ ነው
ይህን መካድ አችልም። በጣም ታሪካዊ ጊዜ የሆነ ነው ለኔ እና እዚህ ታሪክ ላይ ወደፊት እንግዲህ መሳተፉ የተሻለ ነው። በኋላ ዝም ብለን ስተች ብቻ ከተቀየረ በኋላ ለይቅርታም አይመች ተሸውጄ ነበር ለማለትም አይመችም። ተጠግተ ነው እንጂ የምሰራው አብሮ መስራት ያስፈልጋል። ደግሞ ይሄ በጣም ትልቅ ነገር ነው። ምክንያቱም አሁን ያለው መንግስት ምን አይነት ግዙፍና በጣም ፖዚቲቭ መንግስት መሆኑን እንዲያውም ማወቅ ያለብህ ለአርቱ እንደዚህ አይነት ቦታ የሰጠ በህይወት ዘመን አላየሁም። በቃ ይሄ ትልቅ ነገር ነው። ለአርቱም በጣም ትልቅ ነገር ነው። ሙዚቀኛ እንደዚህ እድል ተሰጥቶት አያውቅም አይደለ? እኔ አላውቅም። ስለዚህ ይሄን እድል መጠቀም ነው። እንደ አርቲስት ትልቅ ቻንስ ነው፣ ትልቅ እድል ነው። አሁን እንደዚህ ባልሆንም ወይም ምርጫ ላይ ባልገባም ከውጭ ሆኜ ግን ምን ማገዝ እንዳለብኝ ብዬ ጠይቃለሁ። ቀርቤ ምን ላግዛችሁ ማለት አለብኝ። ምን ልስራ፣ ምን ከኔ ምን ይጠበቃል ማለት የኔ ኃላፊነት ነው። ኢትዮጵያዊ ነኝ በሙያ ማለት ነው። በሙያ ምን ላግዝ፣ ምን ላበርክት ማለት አለበት። ማለት ሁሉም እኮ የራሱ ኃላፊነቱን መወጣት ግዴታ ነው። ኢትዮጵያዊ ማንም ኢትዮጵያዊ የራሱን ኃላፊነት መውጣት አለበት። የሆነ አካል ብቻ አይደለም፣ የሆነ አካባቢ ብቻ አይደለም። ሁሉም ኢትዮጵያዊ ኃላፊነቱን መውጣት አለበት። ስለዚህ እኔ በእኔ ዘርፍ ምን ላድርግ፣ ምን ላግዝ ማለት መቻል አለብኝ ማለት ነው። እያየ ነው ለውጡን እያየ ከሆነ በቃ የሆነ ነገር ላቀብል ማለት መቻል አለበት። እንዲሁም በኋላም እንደዚህ አድርጋለሁ ብለህ ለራስ ለሊና እንዲሆን ታሪክ እንዳይወቅስ የሆነ ነገር ማድረግ አለብህ እና በዚህ 5 ዓመት ውስጥ እንደዚህ አይነት ለውጥ እኔ አላየሁም። ረጅም ዓመት ነው እንግዲህ 30 ምናምን ዓመት ሆኖኛል። ከልጅነት ጀምሮ አውቃለሁ። ግን በዚህ 5 ዓመት ውስጥ በዚህ ጦርነት፣ በዚህ ችግር ውስጥ፣ በዚህ ሁሉ ችግር ውስጥ ግን አገር የተቀየረ የተለወጠ እያየ እውነት እዛ ላይ የሆነ ነገር ላድርግ ካላልክ እኔ አላቅም። የጤና ችግር ካልሆነ በስተቀር ትልቅ እድል ነው። እንዲሁም ማድረግ እድል ነው፣ እንደ እድል ነው የምቆጥረው። የኔ እድለኛ ነኝ ብዬ ነው የማስበው እንጂ ምንም እኔ ባላግዘውም የተሰራ ነው። እንደውም እንዳያመልጥ ልሳተፍ ትፈልጋለህ። የተሰራ ነው። ምንም አይፈልግም። አሁን ያለው መንግስት ምንም አይነት እውነት ባታግዘውም የሰራ የቀየረ ለውጥን በትክክል እንደዚህ በሚታይ ሁኔታ የተሰራ ያለ ነገር እዚህ ላይ እንዲያውም ዝም ብለህ አለውበት ማለት አሪፍ ነው። ነበርኩበት የታሪኩ አንድ አካል ማለት ቀላል አይደለምና አሁን አንዳንድ እኔ ላይ ያለው ትችት ይገርመኛል። ምክንያቱም ይሁን ችግር የለውም እኔ አይደለሁም ክቡር ጠቅላይ ሚኒስትር ዶክተር አብይ በዚህ ለውጥ እንደዚህ የሰራ የሚተቹ አሉ፣ አይጠፉም። እኔ ደግሞ በጣም የተቹኝ ነው። በጣም ማለት ያው በጣም ብዙ አለ፣ ጥሩ ብዙ አለ፣ ግን ትችትም አለ ነው። ግን የሚተቹት ደግሞ በጣም በሚያስቅ ሁኔታ እነሱ የኛ ጀግና ነው ብሎ የሚያወሩት ሰው አርቲስት መብት የሚከበረው እኔ በተሰደብኩበት ነው። ኦኬ እኔ ተሰድቤም ቢሆን ግን የሙዚቃ ወይም የአርት መብት ይከበራል። ቫልዩን የሰጠውን ወይም ይሄንን ለሙዚቃ ወይም ለአርቱ ወይ ለጥበብ ቫልዩ የሰጠውን አካል የሚጠላ ወይም የእንትን የሚል ነው እኔን እንትን የሚያደርገው። እሱ ግን ቢሆን ጥበብን ቦታ የሰጠውን መንግስትን የሚጠላው ቢሆንም ግን እሱ ደግሞ የኔ ሰው ነው የኔ ጀግና ነው ብሎ ያሞካሸው አርቲስት መብቱ የሚከበረው በዚህ ወይ ነው። ስለዚህ ለተጠግቼ አብሬ አግዤ ምን ብዬ የአርቱም መብት ከተከበረ ባለ ተጠቃሚው ያኛው ጀግናው እነሱ የሚሉት ነውና ይሄው ነው። ተመሳሳይ በእኔ አይነት ሁኔታ ከኔም በታችም ያላበረከተ ብዙ ሰው እዚህ ላይ ምርጫ ላይ ተሳትፎ ያውቃል። እኔ ደግሞ ብዙ ሰርቻለሁ፣ ሀገርም ቢሆን በተለይ ነገር ብዙ አበርክቻለሁ። እውነቱን ለመናገር ከኔ በተሻለ
ሁኔታ ሳያቀርብ ከኔ በጣም ምንም ነገር ያላደረገ ሰው እንኳን ወጥቶ እንደዚህ አይነት ተሳትፎ ላይ ገብቶ ያውቃል። እኔ አሁን ብልጽግናን ሳፖርት አደርጋለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይን በጣም ደግፋለሁ። እኔ ባልደግፍም ግን ምንም አይቀርበትም። እኔ ስለደገፍኩ ደግሞ የተለየ ነገር ለኔ የሚያደርግልኝ ነገር የለም። ራሱ እየሰራ ያለ መንግስት ነው። እንዲያውም እውነት ለመናገር ሰፖርት ማድረግ ብሔራዊ እንትን አገር ወዳድነትን ነው የሚያሳየው። እኔ ኢትዮጵያን ስለምወድ ነው ብልጽግና የምደግፈው። አገሬን ስለምወድ ነው የምደግፈው። ክቡር ጠቅላይ ሚኒስትር ዶክተር አብይን የምደግፈው ወይም መወዳቸው አገሬን ስለምወድ ነው። አገሬን የቀየረ የለወጠ ስላለ እንጂ ከግል ጥቅም ምናምን ወይም ለኔ የሆነ ፐርሰናሊ የሆነ ነገር ምንም ነገር የሆነልኝ ነው ያደረገ ምንም ነገር የለም። ምንም አገኘው ነገርም የለም። በተቃራኒ ቢሆን ግን ሞር ብዙ ጀግና ጎበዝ ብሎ ብዙ ሰው የኔ ፕሮፋይል ፒክቸር የሚያደርግበትን ነገር አደረግ ይሆናል። በቃ እዚህ ሀገር ስትቃወም ነው ጀግና የምትባለው። ስትደግፍ ግን አገር ወዳድ አይደለም። መደገፍም ግን አገር ወዳድነት ነው። እንዲያውም አገር ወዳድነት መሆኑን መቃወም መሆኑን እጠራጠራለሁ። ኢትዮጵያ ውስጥ ስንቃወም ነው ሁሌም ብዙ እንትን የሚባለውና ተቃራኒ ወይም ጽንፍ መያዝ ጀግና ያስብላል። ሁሌም ብዙ በነበረው ደግሞ አሰራር ላይ የሆነ መንግስት ጋር ተሳርበ መታሰር ጀግና ያስብላል። ከሀገር መውጫ ሰበብ በቃ መታሰር ታሰረ ምናምን ይባላል። ያሁን መንግስት ደግሞ አያስርም። ስለዚህ እንደዛ እንደ ድሮ መሆን አይቻልም። ግን ብዙ ጀግና ትባላለህ። የሆነ መሳደብም እኮ ልክ አይደለም እና ልክ ያለው ነገር እናያለን። አሁን እና እያየ ለውጡን በጣም የተሰራ ያለው ነገር እያየ የሚነቅፍ የሚቀልድ ምናምን አለ እኮ። እሱ ሀገር ወዳድ ነው ይባላል። ቀጣይ ዘመን ኢትዮጵያ በጣም ትልቅ ሀገር የምትሆንበት ዘመን የመጣ ነው። እንግዲህ ወደብም እናገኛለን በቅርብ ቀይ ባህርም እዛ ስቱዲዮን ከፍታለን። ወደቡ ላይ ክሊፕ እንሰራለን። ሸኩራ ያሰብ ብራች እንግዲህ እዚህ ላይ ደግሞ ሁሉም ኢትዮጵያዊ ባይዘው ይመለከተዋል። ሁሉም ሰው የነ ቀለል አድርጎ ማየት የለበትም። ኢትዮጵያ ወደብ አልባ መሆኗ በጣም ሲምፕል ወይ ተራ ነገር አይደለም። ስለዚህ ሁሉም ኢትዮጵያዊ በዚህ ጉዳይ ላይ ንቁ ሆኖ አስፈላጊነቱ ላይ እና ድምጽ መሆን አብሮነት አንድነት ያስፈልጋል። ስለዚህ ኢትዮጵያኖች አንድ ላይ ተያይዘን እጅ ለእጅ ተያይዘን ኢትዮጵያን የሚገባትን ኢትዮጵያን መመለስ ያለበትን ማድረግ ያለባትን ደረጃ ላይ ኢትዮጵያን የምናይባት ደረጃ ላይ እንደርሳለን። ሄድን ነው መንገድ ላይ ነን። ስለዚህ ግን አንድ መሆን ያስፈልጋል። አንድ መሆን ሐሳብ ግን የተለያየ ሐሳብ ሊኖር ይችላል። ግን አንድ ላይ ተያይዘን የተጨቃጨቅን ቢሆኑ ግን ኢትዮጵያን አብሮ ማሳደግ አብሮ መስራት የሁላችንም ግዴታ ነው። ስለዚህ ኢትዮጵያውያን አንድ ላይ መሆን አለብን። ይህን ጥሪ ያቀርባለሁ። የትም ውጭ ሀገርም ያላችሁ ዲያስፖራዎችም ሀገር ውስጥ ያላችሁም ሁሉም ኢትዮጵያዊ አንድ ነው። አንበሻሸቅ፣ እንናናቅ፣ እንከባበር። አንዱ ለአንዱ ጥሩ ሐሳብ ይኑረው። ሃይማኖት እንከፋፈል፣ አንድ እንሁን ነው ማለት። የተለያየ ሐሳብ ይኑረን ችግር የለም። ሐሳብ ልዩነት አያጣላንም። ግን አንድ እንሁን፣ ፍቅር ይኑረን። እንተጋገዝ፣ እንተሳሰብ። አንዱ ከሌላው ብሔር ጋር አይበሻሸቅ፣ ይከባበር። በቃ ይሄ ካለ ካልተበሻሸቅን አከባበሩ ካለ አንዱ የሌላውን ካከበረ አንዱ ሌላውን ለማድመጥ እና በሐሳብ ልዩነት ካልተለያየን አንድ ከሆንን ምንም ያጣላ ነገር የለም። ስለዚህ አንድ እንሁን ነው የኔ ፖይንት። በአጠቃላይ ኢትዮጵያውያን አንድ እንሁን፣ ችግር የለውም። በቃ ማለት በቃ የተለያየ አመለካከት ይኖረን አንድ እንሁን የሚል አይነት መደመርን በሚለው ደግሞ በጭሻ ላይ እናገራለሁ። በቃ ይሄ ነው አንድ እንሁን የሚለው። በቃ ክቡር ጠቅላይ ሚኒስትር ዶክተር አብይ ሐሳብ መደመር የሚለው አንድ የመሆን ነው እንጂ ሌላ ነገር የለውም። አንድ ሆነን እንቀይራት። አንድ ነው። እኔ እናንተ ብንገናኝ ብንደመር እናዝናናለን፣ እናስቃለን። በደንብ ነው። እሱ ደግሞ የእሱ ቢጨመር ደግሞ ሌላ ቀለም ያደገ
በተለመደ ቁጥር ጥሩ ነው እንጂ ኔጌቲቭ ነገር የለውም፣ ፖዚቲቭ ነው። ስለዚህ አንድ ነው በቃ ፖይንቱ። የኔ ፖይንት ነው። አመሰግናለሁ።